የኛ ህብረተሰብ የሚቀንስ ዋጋ ላይ ብቻ ይሄድና ነገ ብዙ ዋጋ የሚከፍልበት ነገር ይፈጠራል። አረንጓዴነቱ፣ አሰራሩ፣ ኤቭሪቲንግ በጣም ብዙ ሰዎችን ያስደመመና ሽጠን ያላስረከብነው ሳይት የለም። እናንተ እንደዚህ ቶሎ ሰርታችሁ መጨረሳችሁ፣ በዛ ላይ በጥራት ከበረንዳቸው ሆኖ በደንብ ይሄን የመሰለ ውብ የሆነ እይታ በጣም ነው የሚያምረው። እንግባ። ያው አፓርትመንቶቻችን የየራሳቸው ኢንትራንስ አላቸው፣ ሪሰፕሽኖችም ስላሉ አሁን የምንገባው ብሎክ ኤ ራሱን የቻለ ኢንትራንስ አለው። ራሱን ችሎ 2 ሊፍት ስላለው እስቲ ግዳይ። ኦኬ እዚህ ጋር ያው ሪሰፕሽን አለን። እዚህ ጋር 2 ሊፍቶች አሉ። ሁሉ አዲስ አበባ ነው የሚታየው። ያው ሁሉም ቤቶቻችን ማለት ይቻላል ከበረንዳቸው ሆነው በደንብ ይሄን የመሰለ ውብ የሆነ እይታ ማግኘት ይችላሉ። ሜክሲኮ እንደመሆናችን መጠን አሁን ወደ ተለያየ ዳይሬክሽን፣ ሜክሲኮ ያው ሴንተር ነው፣ ወደ ብዙ ዳይሬክሽን ባንዴ ማየት የምንችልበት ነው እና ከባልከኒያችንም ደግሞ ይሄን የመሰለ እይታ ማግኘት እንችላለን ማለት ነው። እንዴት አየሹ? በጣም ነው የሚያምረው። በሪል ስቴቱ ዘርፍ ዩኒክ የሆነ ነገር የሰራው አልሳም ሪል ስቴት ምንድን ነው? መጀመሪያ ወደ ሪል ስቴት ዘርፉ ስንገባ የገነባ ነው ሁሉም ሰው የሚያውቀው ሜክሲኮ አልሳም ጨለለቅ የሚባለው የኮመርሻል ስፔሳችንን ነው። ያ ለብዙ ኦፊሶች እና የንግድ ሱቆች አገልግሎት የምንሰጥበት መንታ የሆኑ 2 ህንፃዎቻችን ናቸው። ከዛ በመቀጠል ደግሞ ቦሌ አብዛኛው ሰው የሚያውቀው ለምሳሌ ብርሃኔ ሞል የሚባለው ሞል ጀርባ ከጎልደን ቱሊፕ ሆቴል አጠገብ ሊና አፓርትመንት በሚል ስም 2 አፓርትመንት ብሎኮችን አስረክበናል ለነዋሪዎቻችን። አነስ ያለ ግቢ ውስጥ ነው የሚገኙት። ግልጥ ያሉ አፓርትመንቶች አይደሉም። በደንብ ግሪነሪ ያላቸው ናቸው። የልጆች መጫወቻ ስፔስም አላቸው። ከዛ በመቀጠል ደግሞ የካዛንችስ ሳይታችን ሳኩራ አፓርትመንት በሚል ልዩ ስም ከራዲሰን ብሉ ሆቴል ጀርባ ነው ያስረከብነው። እሱም ያው 4 ብሎኮችን አንድ ላይ የያዘ ትልቅ የሆነ አፓርትመንት ነው። ያንንም ለደንበኞቻችን አስረክበናል። የካዛንችሱንም የቦሌውንም ስናይ ፉል ሬዚደንሻል አፓርትመንቶች ናቸው። ምንም አይነት ሾፒንግ የሌለባቸው ናቸው። ሪሰፕሽኖችንንም አንድ ላይ አድርገን ነው ስናስረክብ ሞር ሴኪውርድ እንዲሆኑ ማለት ነው። ከዛ ከካዛንችሱ ሳይታችን በመቀጠል ደግሞ የሜክሲኮ ሳይታችን እናገኛለን። የሜክሲኮ ግቢያችን በደንብ ሴኩሪቲ የተጠበቀ ነው። ሎኬሽኑም በጣም አሪፍ ነው። አልሳም ሎኬሽን ምርጫ ላይ አይታማም። ብዙ ሰዎችም ያንን ያውቃሉ እና የሜክሲኮ ግቢያችን ላይ 4 አፓርትመንቶችን አስረክበናል ለደንበኞቻችን። እነዚህ ያው ሚክስድ ዩዝ አፓርትመንቶች ናቸው። ያንን ስንል ከግራውንድ እስከ 2ኛ ፎቅ ድረስ ሾፕ ሴንተሮች ይኖሩናል። ቤቶቹ ደግሞ ከ3ኛ ፍሎር ጀምሮ ነው ነዋሪዎችን ያስረከብናቸው። አሁን ያው በጥሩ ሁኔታ ላይ ደስ ብሏቸው እየኖሩ ነው ያሉት። ሪል ስቴቶች የሚታሙት ብዙ ጊዜ በጊዜ ሰርቶ ባለመጨረስ ባለማስረከብ ነው። እናንተ እንደዚህ ቶሎ ሰርታችሁ መጨረሳችሁ፣ በዛ ላይ በጥራት ሰርታችሁ መስጠታችሁ ራሱ ዩኒክ የሚያደርጋችሁ ነገር ነው እና አሁን እጃችሁ ላይ ያለ እየሰራችሁ ያላችሁት ፕሮጀክት አለ? ብዙ ሰዎች ከዚህ በፊት ከኛ ቤት ለመግዛት ፈልገው አልቋል ተብሎ የተመለሱ ብዙ ሰዎች አሉና ገዝተውም ደግሞ አረ ሌላም ጨምሩልን ብለው ደግሞ የጠየቁ ደንበኞች ስላሉን እዚሁ ግቢ አሁን ያለንበት የሜክሲኮ ግቢያችን ውስጥ አዲስ ብሎክ እየገነባን ያለ ነው። ሽያጩንም ደግሞ ለደንበኞቻችን ክፍት አድርገናል። ብዙ ሰዎችም እየገዙ ነው ያሉት እና ህንፃው ቶታሊ 3 ቤዝመንት እንዲሁም ደግሞ 24 ፍሎሮች አሉት። እስከዛሬ ከነበሩት ፕሮጀክቶች አሁን አዲስ ተጀምሯል ያልከኝ ፕሮጀክት የሚለየው ነገር ምንድን ነው? የአሁኑ ዲዛይናችንን ስናየው ህንፃው 3 ቤዝመንት አለው። ወደ ላይ ደግሞ 24 ፍሎሮች ይኖሩታል። ረጅሙ ህንፃ ነው እስካሁን ከገነባናቸው አፓርትመንቶች ማለት ነው። ይህንን ስልሽ እንዴት ነው ቶፕ ፍሎሩ ላይም ግሪን ቴራስ ይኖረናል። 3ቱን ቤዝመንት እንዲሁም ደግሞ ከላይ ያሉትን 4 ወለሎች በአጠቃላይ ወደ 8 የሚሆኑትን ወለሎች ለፓርኪንግ ነው የምንጠቀመው። ከዚህ በፊት እንደዚህ አላደረግንም። እዚህኛው ላይ በደንብ ሰፊሸንት የሆነ ካር ፓርኪንግ ግቢያችን ላይ እንዲኖር ማለት ነው። ቤቶቹ ከ5ኛ ፍሎር ይጀምራሉ እስከ 24 ፍሎር ባለው ተመሳሳይ አቀማመጥ ማለት ነው። ሌላው ደግሞ ምንድነው ፉል ሬዚደንሻል አፓርትመንት ነው። እዚህ ግቢ ላይ ደግሞ ኦልሬዲ ሾፕ ሴንተሮች ስላለን እዚህኛው ላይ መጨመር አያስፈልግም። ስለዚህ ፉል ሬዚደንሻል አፓርትመንት ነው ያደረግነው። ሌላው ደግሞ ከሌሎቹ ሳይታችን የሚለየው ይሄኛው ፕሮጀክታችን ላይ ባለ 1 መኝታዎችንም በብዙ ጥያቄዎች የተነሳ እዚህኛው ላይ አካተንበታል። ምክንያቱም ሰዎች ባለ 1 መኝታን እንደ ኢንቨስትመንትም ስለሚፈልጉ እንደ አንድ አማራጭ እንዲሆን እዚህኛው ብሎካችን ላይ ማካተታችን ለደንበኞቻችን አዲስ ነገር ነው። እስካሁን ያየሁት በጣም የሚያምር ነገር ነው። ቤቱ ውስጡም ውጭ ያለው ቪውም በጣም ነው የሚያምረው። ከዛ ውጭ የተለያዩ አገልግሎቶች ይኖራሉ ብዬ አስባለሁ። ምን አገልግሎቶችን አሟልታችኋል? በእኛ ግቢ ነዋሪዎቻችን ፈልገው የሚያጡት ነገር የለም። ለምሳሌ
ንግድ ማዕከሎች አሉን። ከነዚህ ውስጥ የውበት ሳሎኖች አሉ፣ የፋርማሲ አገልግሎቶች፣ የሱፐርማርኬት፣ የካፍቴሪያና ሬስቶራንቶች አሉን። እንዲሁም ደግሞ ሰዎች ወደ ግቢው ከገቡ በኋላ ሪሰፕሽንን አልፎ ነው ወደ ቤታቸው የሚገቡት። እንግዳ ሲመጣ ማን እንደመጣ ሪሰፕሽን ላይ ኦልሬዲ ቼክ ተደርጎ ነው የሚገባው ማለት ነው። ለእያንዳንዱ ብሎክ 2 ሊፍቶችን አድርገናል። ሰው መጨረሻ ፍሎርም ቢኖር ታችን ፍሎር ላይ ቢኖር ምንም ኢሹ አይኖርበትም፣ ጀስት ከቪው ውጪ ማለት ነው። ለኮመርሻል ስፔሱ ራሱን የቻለ 2 ሊፍት አለን፣ 10ኛ ሊፍት ማለት ነው ለእነዚህ አፓርትመንቶቻችን። በተጨማሪ ደግሞ በቂ የከርሰ ምድር ውሃ አቅርቦት አለን። እንዲሁም ደግሞ የፓርኪንግ ማቆሚያ ከግቢው ተጨማሪ ራሱን ችሎ ደግሞ የህንፃው የቤዝመንት የመኪና ማቆሚያዎች አሉን ማለት ነው። ሌላው ደግሞ በጣም ብዙ ሰዎችን ያስደመመና እንዲወዱትና እዚሁ ተማርከው እንዲቀሩ ያደረጋቸው ውብ የሆነ ቴራስ አለን። እስቲ ምን እንደሚመስል ለአንቺም ሰርፕራይዝ ነው የሚሆነው። በጣም እጓጉቻለሁ፣ ማየት ፈልጋለሁ። እንሂድ እንየው። ኦኬ፣ ይቻላል። ሊፍቶቻችንም ያው የጀርመን ሊፍቶች ናቸው። ኳሊቲ ያላቸው ሊፍቶች ናቸው። ሰው 20ኛ ላይ ቢኖር በደንብ ይስተናገዳሉ። ጋርቤጅ ሽቶቹ አፕላይ የተደረጉበት መንገድ ልዩነት ያመጣል ከሌሎች አፓርትመንቶች። የእኛ ምንድነው ኤሌክትሮኒክ እንደዚህ ሴንሰር ያላቸው ጋርቤጅ ሽቶች ናቸው። ለምሳሌ አረንጓዴ ስለበራ መክፈት እችላለሁ። ዴንጀርን ለመቀነስ እኔ ስከፍተው ሌላ ይከለክላል። ስለዚህ ቀይ ይበራል ማለት ነው፣ እንዳይፈናጠርባቸው ወይም ደግሞ ዴንጀርን ለመቀነስ ማለት ነው። አፓርትመንት ላይ ቆሻሻ አወጋገዱ በጣም ብዙ ሰው የሚያስጨንቀው እና እንደዚህ አይነት ሶሉሽን መኖሩ አሪፍ ነው ብዬ አስባለሁ። ደረጃዎቻችን በጣም ሰፋፊ ናቸው። ላንዲንግ ስፔሱን በጣም ሰፊ ነው። ዋው፣ በጣም ነው የሚያምረው። አረንጓዴነቱ፣ አሰራሩ፣ ኤቭሪቲንግ በጣም ነው የወደድኩት። ያው በግራም በቀኝም እንደምታያቸው በደንብ አረንጓዴ አድርገናል። ጀስት ሰዎች ፕሮግራም ሲኖራቸው ቤታቸውም ሲጠባቸው ሰርግ ራሱ እናካናውን ቢል ሰው እነዚህ ፍሬሞቹ ስናያቸው ዲዛይን ያመጣ ነውና አይመስልም ላይ ኮምፕሊትሊ ለዲኮሬሽን ፐርፐስ ብቻ የተሰራ ነው የሚመስለው። አሁን ስትለኝ ነው ልብ ብዬ ያየሁት እኔ ራሱ። ፋንክሽንም አላቸው ግን በዛው ደግሞ ውበትንም አንድ ላይ አካተን ነው እያስቀመጥናቸው። ያው አዲሱ ፕሮጀክታችን ላይም ይሄንን ኮንሲደር አድርገናል። ምክንያቱም ሳይዙ በጣም ይሄን ያህል ሂውጅ ባይሆንም ግን በዚሁ ፎርም አድርገን አረንጓዴነቱ እንደጠበቀ ያኛውም ቴራስ ይቀጥላል ማለት ነው። በጣም ሰፊ ቴራስ ነው። ፈረስ ራሱ ያስጋልባል። ግን ለጊዜው ልጆች ናቸው ሳይክል የሚነዱበት። ማታ ከትምህርት ቤት ሲመለሱ ልጆችም እንደ መጫወቻ ቦታ ይጠቀሙታል። ከፍታውም አሪፍ ስለሆነ መደገፊያው እንዳይወድቁ ምናምን ነገር ይመልሳቸዋል ከሴኩሪቲ አንጻር። ብዙ ጊዜ አልሳም ሪል ስቴት የሚታወቀው ገና በግንባታ ላይ ያለ ነው ከስተመሮቻችሁ ገዝተው የሚጨርሱት እና ምንድነው ሚስጥራችሁ? ምን አይነት ነገር ስለምትጠቀሙ ነው ሰዎች ጋር እንደዚህ ተቀባይነት ሊኖራችሁ የቻለው? የኛ አፓርትመንቶች የሚገኙበት ሎኬሽን አሁን በብዙ ደንበኞቻችን ተመራጭ ልኖርንበት የቻለበት ምክንያት ለምሳሌ ቦሌን ስንመርጥ በደንብ ቦታውን ካልኩሌትድ የሆነ ቦታ ነው። ካዛንችስን ስንመርጥ ሜክሲኮንም ስንመርጥ በዛው ሎኬሽን ምርጫችን ላይ ሰዎች ይወዱናል። አሁን ለምሳሌ ሜክሲኮ አሁን ያለንበት ሎኬሽን የኤዩ ሰራተኞች እዚሁ ግቢው ብዙ የሚኖሩ አሉ። ለምንድን ነው እዚህ ግቢ ውስጥ የሚኖሩት? አፍሪካን ዩኒየን እዚሁ በቅርብ ርቀት በአይናችን እዚሁ እያየነው ነው ያለነውና የዩኤንም እንደዚሁ በቅርብ ርቀት አለ። እንደዚህ ሄድ ኦፊሶች አሉ። የባንክ ሄድ ኦፊሶቻችን አብዛኛው ሴኩሪቲውም የተጠበቀ አካባቢ እንደመሆኑ መጠን ተመራጭ የሆነ ቦታ ነው። ሌላው ደንበኞቻችን እኛን እንዲመርጡ የሚያደርግበት ዋናው ምክንያት ጥራታችን ነው። የምንገነባበት ጥራት በጣም ሃይ ኳሊቲ ጥራት ነው። የካዛንችስም የቦሌም ሜክሲኮንም ሰዎች መስክረውልናል። ታማኝነታችንም ደግሞ ከዚህ ጋር አብሮ ይሄዳል። ቃል በገባነው ጊዜ ደግሞ ቤቶቹን ማስረከባችን ደንበኞቻችንም መስክረዋል። ለአዲሱ ሳይታችንም ደግሞ ይሄ በጣም ትልቅ ግብአት ሆኖን ብዙ ቤቶችን እየሸጥን ነው። አሁንም እድሉ አላቸው ሰዎች። በታማኝነታችሁ ትታወቃላችሁ እና ያው እንሂድና ለሚገዙ ከስተመሮቻችን እናሳያቸው። መንግስታዊ ይባላል የሳይት ባለሙያችን ነው። ሳይቱም ደግሞ እሱ በደንብ አድርጎ ያስጎበኝሻል። ጂፕላስ 24 ነው። 3 ቤዝመንት ይኖረዋል። 8ቱን ፍሎር ፓርኪንግ ነው። ከቤዝመንት ጀምሮ እስከ 4ኛ ፎቅ ሙሉ? ከቤዝመንት ጀምሮ እስከ 4ኛ ፎቅ ሙሉን የመኪና ፓርኪንግ ነው የሚሆነው ማለት ነው። ሌክዠሪ የሆነ አፓርትመንቶች በመገንባት ነው የምንታወቀው። እዚህም በዛ ልክ አፓርትመንቶቻችን በቂ የሆነ ብርሃን እንዲያገኙ ተደርጎ ነው የተሰሩት። እንዲሁም ደግሞ ሰፋፊ ስቴሮች ወይም ደግሞ ደረጃዎች እንዲኖር ተደርጎ ነው የተሰራው። 4 ሊፍት አካተናል እዚህ ላይ። ያው ራምፖቹም 2 መኪና እንደሚያሳልፍ አድርገን ነው የሰራ ነው። ሌላ ፋሲሊቴት የምታደርጓቸው ሰርቪሶች ይኖራሉ? ከመኪና ማቆሚያ ባሻገር እስከ 5ኛ ድረስ ምን ምን ይኖራል? ግራውንድ ላይ የስፓ ማዕከልና እንዲሁም ደግሞ ጂምናይዝም ይካተትበታል ማለት ነው። በጣም ቆንጆ ነው፣ ደስ ይላል። ብዙ ነገሩ ዩኒክ ነገሮችን ያጠቃለለ
አፓርትመንት ነው እና ወድጄዋለሁ። በጣም አሪፍ ነው። ይሄኛው ደግሞ ያው ቅድም እዛኛው ሳይት ላይ ያያችሁ ነበረና የአረንጓዴ ስፍራዎችን ፎከስ አድርገን እንሰራለን እንዳልሳምና ይሄ አበባ መትከያ የተዘጋጀ ነው። ምክንያቱም ያው ነዋሪዎች ድራይቭ እያደረጉ ሲመጡ ያው ጥሩ አረንጓዴ ነገር ማየት ስላለባቸው አሁን ሀገራችን ላይ አረንጓዴ ልማት በጣም ፎከስ አድርገን እየሰራን ስለሆነ እንደዚህ አይነት ነገር አሪፍ ነው። ቴራዝ እዚህም ይኖራል ወይስ? እዛ እንዳየሽው ተመሳሳይ ቴራዝ ያው እንደውም ከዛ በተሻለም ያው ዲዛይን አድርገን ለመስራት አቅደናል። የአዲስ ነዋሪዎች በሙሉ የድንኳን የምናምን ወጪ አይኖርባቸውም። ሰርጋቸውን እዛው መሰረግ ይችላሉ። ለፕሮግራም ምናምን ምቹ ነው ማለት ነው። ልክ ነው። በጣም አመሰግናለሁ። እኔም አመሰግናለሁ። ሴትል አድርገን የተነሳ ነው በማይጨምር ሂሳብ ቤት መሸጥ ነው። ዶላር ቢጨምር ዋጋው አይጨምርም። የግንባታ ዕቃ ዋጋው ቢጨምር ምንም አይነት የፕራይስ ዲፍረንስ አያመጣም። ዲል የተደረገበት ሂሳብ ማለት ነው። ኢቭን ጨምሮ ሲከፍሉ ደግሞ ለምሳሌ 30%፣ 50%፣ 75%፣ 100% ሲከፍሉ ራሱ ተጨማሪ የዲስካውንት ፓኬጆችንም አዘጋጅተናል። የበዓል ልዩ ቅናሽ እንዳለ አይቼ ነበር የመጣሁት እና ለምን ያህል ጊዜ ነው የሚቆየው እና ምን ያህል ነው ዲስካውንት ያደረጋችሁት? ከረንትሊ በተወሰኑ ቤቶች ላይ ለበዓል ቅናሽ አድርገናል። ያንን ደግሞ ሰርፕራይዝ ነው የምናደርጋቸው ደንበኞቻችን እዚህ ሲመጡ። ይሄ ቅናሻችን የሚቆየው ለተወሰኑ ቤቶች ነው። በማይጨምር ሂሳብ ግንባታው ላይ ተመስርተው የተሰራውን ነገር እያዩ ነው የሚከፍሉት። ቺፕ ኢዝ ኤክስፔንሲቭ የሚባልበት ምክንያት ትልቅ ነው። ምክንያቱም አንዳንዴ የኛ ህብረተሰብ የሚቀንስ ዋጋ ላይ ብቻ ይሄድና ነገ ብዙ ዋጋ የሚከፍልበት ነገር ይፈጠራል። መሬቱ በትክክል ያልተያዘ ቦታ ሊሆን ይችላል። ግንባታ የመገንባት አቅም ላይኖር ይችላል ያ ድርጅት። ነገ ደግሞ የሆነ ነገር ሀፕን ቢያደርግ ያንን ተጠያቂ የሚያደርጉትን ድርጅት የማያገኙበት ሁኔታ ነው የሚፈጠረው። እኛ ጋር ስትመጪ ቅድም እንደነገርኩሽ 30 ዓመት በላይ ልምድ አለን። ሰዎችም ያውቁናል። ስለዚህ ነገ ምንም ነገር ሀፕን ቢያደርግ እስከዛሬ እዚህ ደርሰናል፣ ነገም የምንቀጥል ስለሆነ በሙሉ እምነት እኛ ጋር መግዛት ይችላሉ ማለት ነው። ማስተላለፍ የምትፈልገው መልዕክት ካለ? በመጨረሻ እናንተም አክብራችሁ እዚህ ድረስ ያለውን የተሰራውን ነገር ለማየት ስለመጣችሁ በአልሳም ፕሮፐርቲስ በኩል ትልቅ ምስጋና አቀርባለሁ። ኢትዮጵያ ላይ ብዙ ሰዎች ቤት መግዛት ይፈልጋሉ። አማራጮችን ማየቱ አይቀርም። እኔም እንዲያዩ እመክራለሁ። የእኛንም ግን ሳያዩ ሌላ ቤት ለመግዛት እንዳይወስኑ የሚለውን ግን ሊያሰምሩበት ይገባል ብዬ አስባለሁ። መልካም በዓል ማለት እፈልጋለሁ። መልካም በዓል አንተም ይሁንልህ። በጣም ነው የምናመሰግነው።